5 በኢንትራንስ ፈተና ላይ ውጤታማ እንዳንሆን የሚያረጉ ችግሮችን ከነመፊት ይዤ መጥቻለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እስከ መጨረሻው ተከታተሉ። የመጨረሻው ወሳኝ ቲፕ ናት። ወደ ቪዲዮው። አንደኛው ችግር መመሪያዎችን በጥንቃቄ አለማንበብ። መመሪያዎችን ችላ ማለት የተሳሳቱ መልሶችን ያስከትላል። ለምሳሌ not true about accept እና የመሳሰሉትን ቃላቶችን በጥንቃቄ አለማንበብ። መፍትሄ ሁልጊዜ ከመጀመርዎ በፊት መመሪያዎችን ያንብቡ። ሁለተኛው ችግር ከባድ ጥያቄዎች ላይ መቆየት። በአንድ ጥያቄ ላይ ከ5 እስከ 10 ደቂቃ ማባከን። እንደዛ አይነት ጥያቄ ካገኛችሁ በቀላሉ ጥያቄውን ከቢባችሁ ዘለሉት። ሶስተኛው ችግር ቀላል ጥያቄዎችን ችላ ማለት ወይም ጥያቄዎችን በቅደም ተከተል መስራት። እዚህ ጋር ማድረግ ያለባችሁ በፍጥነት ያለ ጥረት መስራት የምትችሉትን ጥያቄዎችን በቅድሚያ መስራት። ለምሳሌ ቀጥታ ዲፊኒሽኖችን እና ቀላል ያሉ ጥያቄዎችን መስራት። አራተኛው ችግር መልሳችሁን በላይ መድረብ ወይም የመጀመሪያ ምርጫዎችን መጠራጠር። እኛ መፍትሄ ማወሳሰብ። በዚህ ጊዜ ግልጽ ሲተት ካላዩ በስተቀር የመጀመሪያ ምርጫውን እንዳትቀይሩት። አምስተኛው የመጨረሻው ቲፕ ከመናገር በፊት ቻናሉን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉት። አሁን ቀጥታ ወደ ቲፕ 2 ደቂቃ ወይም 2 ሚኒትስ ሩል ይባላል። እዚህ ጋር መናገር የሚፈልገው ነገር ቢኖር ጥያቄው የሚያፈጀው ጊዜ ከ2 ደቂቃ በላይ ከሆነ ጥያቄውን ከብባችሁ ይለፉት። ከ2 ደቂቃ በታች የሚፈጁትን ጥያቄዎችን ጨርሳችሁ ሌሎችን ይስሩ። እስከ መጨረሻው ስለተከታተላችሁ በጣም አመሰግናለሁ። በቀጣይ ቪዲዮ ይገናኝ። ቻው። ማይኪሮቱ ማኬሮቱ